ረመዳን ሙሳ እባላለሁ። በድሬዳዋ ፍሳሽ ባለስልጣን የውሃ አቅርቦትና ስርጭት ዳይሬክተር ነኝ። ውሃ አቅርቦቱ ጋር ተያይዞ ለደንበኞቻችን በተቻለ መጠን ውሃው እያደረስን እንገኛለን። ከዚህ ጋር ተያይዞ ያው ያጋጠመን ካሉት ችግሮች አንፃር የተወሰኑ ደንበኞች ወርሃዊ የውሃ ፍጆታቸውን በተባለው ጊዜ እየከፈሉ አይደሉም። ከዚህ ጋር ተያይዞ ተቋሙ የራሱን ስራ ለመስራት በየቅርንጫፎቻችን በሁሉም በተደራጀ ኮሚቴ ስራዎቹን ጀምሯል። ስለዚህ ክቡራን ደንበኞቻችን የወርሃዊ ፍጆታችሁን በየወሩ በገባነው ውል መሰረት ክፍያችሁን በአግባቡ እንድትከፍሉ እየገለጽን ከዚህ ጋር ተያይዞ በአግባቡ እየከፈሉ ያልሆኑት በየቤት ለቤት እየተሰራ ባለው ዘመቻ የማስጠንቀቂያ ስራዎች እየተሰጠ ነው ያለው። በዚህ ማስጠንቀቂያው በተሰጠው ቀነ ገደብ ውስጥ ማክፈል ግዴታ ነው። በዛ ቀነ ገደብ ካልተከፈለ ወደ ቀጣይ እርምጃ ነው የሚሄደው። ቆጣሪው ከመነሻ ይታሸጋል። ከዛ በኋላ ደግሞ ወደ ህግ አግባብ የሚካሄድበትም ስለሆነ ያልተፈለገ ወጪ ከመዳረጋቸው በፊት ሁሉም ያለባቸውን ውዝፍ ዕዳም ይሁን ወርሃዊ ክፍያ በተሰጠው ጊዜ ገደብ ውስጥ ክፍያችሁን እንድትፈጽሙ ለመግለጽ እንፈልጋለን። ከዚህ ጋር ተያይዘው ያው ለክፍያው ደግሞ ብዙ አማራጮች አሉ። አንደኛው በየአቅራቢያችሁ ያለው የአገልግሎት መስጫ ማዕከላችን በአካል ቀርባችሁ መክፈል ይቻላል። በሌላ ደግሞ በኦንላይን ፔይመንት በአዋሽ፣ ቴሌብር፣ ኢትዮጵያ ንግድ ባንክ እና ኦሮሚያ ኮኦፕሬቲቭ በኩል ክፍያዎችን መፈጸም ስለሚቻል በሁለቱም አማራጮች ተጠቅሞ ክፍያችሁን በወቅቱ እንድትከፍሉ እያሳሰብኩ ጊዜውን ጠብቆ እየከፈሉት ያሉት ደንበኞቻችን ደግሞ በገባነው ውል መሰረት ተገቢውን ስላደረጋችሁት በተቋሙ ስም ከልብ ላመሰግን እወዳለሁ። አመሰግናለሁ። ስሜ ሀብታሙ አለሙ እባላለሁ። በድሬዳዋ ዋና ፍሳሽ ባለስልጣን የቆጣሪ ንባብና ቆረጣ አስተባባሪ ነው። አሁን ላይ በውዝፍ ክፍያ ወይም ደግሞ ወርሃዊ ክፍያቸውን በጊዜው ያልከፈሉ ደንበኞች ላይ የዘመቻ ስራ ተጀምሯል። ይህንን ዘመቻ ስራ ምንድን ነው? አንድ ደንበኞች የተጠቀሙትን የውሃ ክፍያ በጊዜውና በወቅቱ ላልከፈሉ በመጀመሪያ የማስጠንቀቂያ በቆጣሪ አንባቢዎች ወይም ደግሞ ንባብ በሚወስዱ አንባቢዎች የማስጠንቀቂያ መልእክት እናስተላልፋለን። ከዚህ በተጨማሪም ደግሞ ስልክ ላስመዘገቡ በስልክ ቁጥራቸው ቴክስት ሜሴጅ በ8046 ያለባቸውን ወርሃዊ ክፍያ ምን ያህል ኮንሰምሽን እና በምን አይነት የክፍያ አማራጭ መክፈል እንዳለባቸው እንዲጠቀሙ የመክፈያ ኮድ ወይም ደግሞ ከስተመር ኮድ እንልካለን። ወሩ በገባ በአንድ ጀምሮ ክፍያችን ከአንድ እስከ 29 ድረስ ስለሚፈጸም በአንድ የመክፈያ ኮድ እንልካለን። በዚህ አማራጭ እንዲከፍሉ እናደርጋለን። በእነዚህ አማራጮች ተጠቅመው ያልከፈለ 2 ወርና ከዛ በላይ 1 ወር በላይ ማለት ነው 2 ወርና ከዛ በላይ ውዝፍ ክፍያ ያለባቸውን ከፍተኛ ውሃ ተጠቃሚ መኖሪያም የማስጠንቀቂያ መልእክት እናስተላልፋለን ማለት ነው። የጽሁፍ ማስጠንቀቂያ የ5 ቀን ማስጠንቀቂያ እንሰጣለን። ከዛ በተጨማሪም ኦራሊ ንባብ አንባቢዎች በወቅቱና በጊዜው ሊያነቡ በሚሄዱበት ሰዓት ማስጠንቀቂያ ይሰጣሉ። ከዛ በተጨማሪ ደግሞ ወርደን በዘመቻ ከዘመቻ ከተቋቋመ ቲም ጋራ የከፍተኛዋ ክትትልና ቁጥጥር ባለሙያ በቴክኒሽያን በቅርንጫፍ ስራ አስኪያጆች ወይም አስተባባሪዎች ጋር በጋራ በመሆን ቦታው ድረስ ያልከፈሉ ክፍያ ያለባቸው ሰዎች በመሄድ የማስከፈል ስራ እንሰራለን። እንዲከፍሉ እንነጋገራለን። ክፍያውን ለመክፈል ፈቃደኛ የሆነ በሚከፍልበት የባንክ አማራጭ ከፍሎ እንዲመጣ እናደርጋለን። ክፍያውም የማይከፍል ካለ ደግሞ የውሃ አገልግሎቱን የማቋረጥ ስራና
ወደ ክስ የምትሄድበት መንገድ ይፈጠራል ማለት ነው። አሁን ላይ እያስከፈልን ያለ ነው ወይም ደግሞ በዘመቻ እየሰራን ያለ ነው ታች ወርደን ውዝፍ ያሉ ክፍያዎችን 2 ወር በላይ ያለባቸው ከፍተኛ ዕዳ ያለባቸው ወይም ደግሞ ለብዙ ወራት ያልከፈሉ ክፍያዎችን የማስጠንቀቂያና የመክፈያ አማራጭ እየነበሩ የማስከፈል ስራ እየተከናወነ ይገኛል ማለት ነው። ይህንን ለደንበኞችን ማስተላልፈው ምንድነው? አንደኛ በወቅቱና በጊዜው ቢከፍሉ እኛም ለውሃ ማስፋፊያ የምናደርገውን ወይም ደግሞ የውሃ ችግሩ ላይ ትኩረት አድርገን እንድንሰራ ያደርገናል። ገቢ በወቅቱና በጊዜው ሲሰበሰብ ትኩረት ወደ ሌሎች ስራዎች መሆን ሲገባው አሁን ወደ ክፍያ ማስከፈልና ወደ ቆረጣ ሲኬድ ጊዜም እየበላ ነው። አላስፈላጊ ወጪ ነው። ወራዊ ክፍያውንም ባለመክፈሉ የሚከፍል ሰው በወቅቱና በጊዜው ቢከፍል ከቅጣት ክፍያም ነፃ ይሆናል። እንደገና ደግሞ የሚሰበሰበውን ገቢ በወቅቱና በጊዜው በመሰብሰቡ ለሚፈለገው ዓላማ ጨው ለማራገፍ፣ አዳዲስ መስመር ለማስፋፋት፣ ለሌሎች ስራዎች ድጋፍ ያደርግ ነበረ። ይህ ባለመሆኑ ግን ሌሎች ስራዎችን በምንሰራበት ስራ ወደ ዘመቻና ወደ ክፍያ ማስከፈል መሄዱ እኛም ጋር ጫና እየፈጠረ ስለሆነ ደንበኞቻችን ይህንን ተረድተው በጊዜውና በወቅቱ ክፍያቸውን ይፈጽሙ። የክፍያ ቀናችን በጣም ሰፊ ምቹ ነው። ወሩ ከገባ ከ1 እስከ 29 በማንኛውም ቀን በማንኛውም ሰዓት በ24 ሰዓት አገልግሎት በፊት ለፊት በመስኮት ካልሆነ በስተቀር በቴሌ ብር፣ በንግድ ባንክ፣ በሲቢ ብር አፕሊኬሽን፣ በኮኦፕሬቲቭ ባንክ፣ በኦሮሚያ ባንክ፣ በሌሎችም የክፍያ አማራጮች ስላለ በሚቀርባቸው ባንኮች በእጃቸው ላይ በሚጠቀሙት ስልኮች ከዚህ ውጭ ከሆነ ደግሞ በማንኛውም የስራ ቀናት ከሰኞ እስከ ዓርብ ከጠዋት 1 ሰዓት ተኩል እስከ 6 ሰዓት ከሰዓት ከ8 ሰዓት እስከ 11 ተኩል እንዲሁም ቅዳሜ ከ1 ሰዓት ተኩል እስከ 6 ሰዓት መጥተው ቢከፍሉ